ሰላም ተመልካቾቼ ኢምፖርትን ስንሰራ ፓርሻል ሽፕመንት እና ትራንስሽፕመንት የሚባል ጉዳይ ያጋጥመናል ማለት ነው። ስለዚህ ምን ማለት ነው ሁለቱ የሚለውን ነገር በጥቂቱ ለመግለጽ ያክል ፓርሻል ሽፕመንት ስንል ለምሳሌ 100 ኮንቴነር 10 ኮንቴነር አዘን ከሆነ ሰፕላየሩ ወይንም አቅራቢው ወይንም ኤክስፖርት የሚያደርግልን አምራች በከፊል መጫን እንዲችል ፈቀድንለት ማለት ነው። ከመቶ ውስጥ 10ን ኮንቴነር ከዛ 10 ወይ 20 እያደረገ እንደፈለገው አድርጎ ብቻ 100ን እንዲጨርስ አድርገን መፍቀድ ማለት ነው። ትራንስሺፕመንት ግን የምንለው በኤልሲ ለምሳሌ አሁን ከታይላንድ የምናስጭነው እቃ ካለ ትራንስሺፕመንት ፈቀድን ማለት ከታይላንድ በመርከብ የሚጫን ነገር ካለ ከታይላንድ ተነስቶ ጅቡቲ ወደብ እስኪደርስ ድረስ ማአት ሀገሮችን በባህር አቋርጣ ነው መርከቧ የምትመጣውና ብዙ ፖርቶች አሉ ማለት ነው። ስለዚህ ብዙ ፖርቶችን አቋርጣ በእያንዳንዱ ፖርት ላይ እየጫነች እያራገፈች ጅቡቲ እንድትደርስ ይደረጋል ማለት ነው። ይህ ማለት በአንድ ወር ጊዜ ውስጥ ከታይላንድ ተነስታ በአንድ ወር ጊዜ ውስጥ ጅቡቲ መድረስ ያለባት መርከብ ትራንስሺፕመንት ፈቀድን ማለት ከ45 ቀን ከሁለት ወርም በላይ ልትቆይ ትችላለች ማለት ነው። ምክንያቱም ከታይላንድ እስከ ጅቡቲ ያሉ በጣም ብዙ የሚቆጠሩ ወደቦች ስላሉ ማለት ነው። ስለዚህ በየወደቡ እየቆመች እየጫነች እያራገፈች የምትመጣ ከሆነ ከተባለው ጊዜ በላይ ወስዳ እንድትጭን ይደረጋል ማለት ነው። ይሄ ማለት ፈቀድን ማለት ነው ትራንስሺፕመንቱን ማለት ነው። ስለዚህ እንደ ሁኔታው ሆኖ ትራንስሺፕመንት መፍቀድ ያለብን ማለት ነው። ፓርሻል ሺፕመንትም ልክ እንደ ሁኔታው እንደ ስራው ቢዝነስ እየታየ ነው መሆን ያለበት ማለት ነው።